ሰላም ናችሁ? ዛሬ እንግዲህ ክስት ብያለሁ። እንግዲህ በአዲስ ትምህርት ጀምራለሁ ብዬ ቃል እየገባው ነበር። ዛሬ እንግዲህ የምንመለከተው ቪዲዮ ኤዲቲንግ ከሆንሽ እነዚህን 8 የቪዲዮ ኤዲቲንግ ሂደት ወይም ደግሞ ፕሮሰስ ማወቅ አለብሽ። ከዚህ በኋላ አንድ በአንድ ማለት ነው በዝርዝር እንመለከታለን ማለት ነው። ይህንን ደግሞ እስከ መጨረሻው ከኔ ጋር ሆናችሁ እንድትከታተሉት በካፕከት ውስጥ ማለት ነው 8ቱ። አንደኛው ኢምፖርቲንግ ማስገባት ማለት ነው። ምኑን? ቪዲዮ። ሁለተኛው ምንድነው? ሲኩዌንስ ማለት ምንድነው? ቪዲዮዎችን ቅደም ተከተላቸውን ጠብቀን የምናስቀምጣቸው ወይ ኢምፖርት እያደረግን ወደ ውስጥ የምናስገባቸው ቪዲዮዎችን ማለት ነው። ኬት ስንል ጋላሪ ማለታችን ነው። በሶስተኛ ደረጃ አዲንግ ትራንዚሽን ማለት ነው። ይሄ ተከትሎ የሚመጡት ወይም ተቀጥላው ምንድነው? ከዛ ቪዲዮ ጋር የሚስማማውን እንጨምራለን ማለት ነው። አራተኛው ምንድነው? ከለር ኮሌክሽን እንዳልኳችሁ ወይም ግራይንዲንግ ማለት ነው። ግራይንዲንግ ማለት የሁለት ከለሮች ጥምረት ውጤት ማለት ነው። ግራይንዲንግ የምንለው እነዚህን በአራተኛ ደረጃ ማወቅ አለባቸው። አምስተኛ ኦዲዮ ኤዲቲንግ ማለት ነው። ኦዲዮ ኤዲቲንግ ማለት ድምፅ ብቻ ቪዲዮ ኤዲቲንግ ስላለ ማለት ነው። ስድስተኛው አዲንግ ቴክስቶችን ጽሁፎችን ማስገባት ማለት። ሰባተኛው ምንድነው? አዲንግ ኢፌክቶችን እንዴት ነው የምንጨምር፣ ላይቶች እነዚህ እንዴት እንደምንጠቀም። ስምንተኛውና የመጨረሻው ምንድነው? ኤክስፖርቲንግ። እነዚህን ከጨረስን በኋላ ወደ ቪዲዮ እንዴት አድርገን እንቀይራለን። መጨረሻ ላይ ኤክስፖርት ማለት ምንድነው? ማውጣት ቪዲዮን የሰራነውን ያጠናከርነውን የጨረስነውን ቪዲዮ እንዴት ነው የምናወጣው የሚሉትን ያችሁ ስለምፈልግ ይሄንን ቻናል ላይክ፣ ሰብስክራይብ እያደረጋችሁ ስለዚህ ይሄን አስታውሱላችሁ። አሁን የምንመለከተው ስለ አፕሊኬሽን ይሆናል። እንግዲህ አፕሊኬሽን የምንለው የትኛው ነው? ካፕከት አፕሊኬሽን እችኛዋ ናት። ይህችን አፕሊኬሽን ነው እንግዲህ ከፕሌይ ስቶር ላይ ካፕከት ብለን የምናወርደው ማለት ነው። እንግዲህ ካወረድን በኋላ ይህችን አፕሊኬሽን ቀጥታ እንከፍታትና በዚህ መልኩ ይመጣልናል ገጽታው ማለት ነው። አዎ ከመጣልን በኋላስ ወዴት ነው የሚወስደን? ኒው ፕሮጀክት የምትለው አለች። እችኛዋ ኒው ፕሮጀክት አለች። እሷን መንካት ብቻ ነው በቃ የሚጠበቅብን። እሷን ስንነካት ወደ ምንድን ነው የሚወስደን? ወደ ጋላሪ ይወስደናል። ራሱ ቪዲዮ አለ እዚህ ጋር ደግሞ መለስ ስትሉ ደግሞ ፎቶ አለ ማለት ነው። ቀጥሎ ደግሞ ወዴት ነው? ከላይ ደግሞ ከፍ ብላችሁ እዛው ማለት ነው የሚወስደን ካፕከት ላይብረሪ አለው ብዙ እዚህ ከላይ ማለት ነው። ከፍ ብላችሁ ማለት ነው ላይ ያለችዋን ማለት ነው እሷን ትነካታላችሁ። ወደዛ ይወስደናል ማለት ነው። ከዚያ ምንድነው የሚያመጣልን? ብዙ ነገሮችን ያመጣልናል። ለምሳሌ እኛ ሰብስክራይብ አድርገን የሚለው ነገር ይመጣልናል። እዚህ ጋር የምትመለከቱት የራሱ የሆነ ፊውቸሮች አሉን። እነዚህን በአጠቃላይ ከየት ነው የምናገኘው? ከራሱ ከላይብረሪው ወይም ደግሞ ከካፕከት ማለት ነው። ከዛው ላይ እናገኛለን ማለት ነው። እነዚህ ከለሮች እንደገና ቪዲዮ ዘኢንድ የሚል መጨረሻው ላይ ምን ማስገባት ከፈለግን እነዚህን በአጠቃላይ እዛው ካፕከት ላይ እነዚህን ፊውቸር ይሰጠናል ማለት ነው። እነዚህን እንደገና ደግሞ አትሞስፌር እያንዳንዱን የአየር ሁኔታ በደንብ አድርጎ ይሰጠናል። ካፕከት ላይ ብዙ የላይፍ ጉዳዮች ሲኖረን ደግሞ እዚህ ጋር አሉ። እነዚህን እናስገባለን ማለት ነው። ወደ ዋናው እንገባለን ማለት ነው። ለምሳሌ አጠር ያለች አንድ ቪዲዮ እንውሰድ ከኔ ማለችኛዋን ነካ አድርገን አድ እንላለን። አድ የምንለዋን እነካለን። መጣልን ማለት ነው። በዚህ መልኩ ከመጣልን ዘንዳ የሰራነውን ቪዲዮ አስገባን ማለት ነው። ይህን የሰራነውን ቪዲዮ ካስገባን በኋላ አሁን እዚህ ጋር ይሄድልናል። ወደ ቪዲዮ እንዴት አድርገን እንቀይራለን መጨረሻ። ይሄ አሁን እንግዲህ እዛ የሰራነውን ወደዚህ ስናስገባው ይሄ አሁን በጣም ሲምፕል ነው። ይሄን እንግዲህ ቀለል አድርጌ ለእናንተ የምሰጠው ለመጀመሪያ ጊዜ ከጋላሪ ላይ እንገባና ከጋላሪ ወደዚህ ሴሌክት እናደርገዋለን፣ እንመርጣለን። ከዛ በኋላ አድ እናደርገዋለን። አድ አድርገን ወይም ደግሞ ወደዚህ ወደ ካፕከት ወይም ደግሞ ለስርጭት እንዲያመችን የተለያዩ ፊቸሮችን ለመጨመር ወደ ካፕከት እናመጣዋለን ማለት ነው። ይሄ በጣም ሲምፕል ነው። እንግዲህ የልጆች ድምፅ አለ ከጀርባዬ። በዚህ መልኩ ካስገባን በኋላ እዚህ ውስጥ ቀጥታ ከመምጣታችን በፊት ይህን እያጫወትን ወደ ቪዲዮ አላስፈላጊ ሳውንዶች ሲኖሩ እንቆርጠዋለን ማለት ነው። በየትኛው ነው የምንቆርጠው? እዚች ጋር ኤዲት የምትል እንደ መቀስ እንትናለች። የሚቆረጥ ነገር አለ፣ የሚስተካከል ነገር አለ። እሷን ነክተር በቀላሉ ለምሳሌ የሆነ ቦታ ላይ እሺ፣ ከዛ የምንፈልገውን እዚህ ጋር አካባቢ ለምሳሌ ልንቆርጥ ነው እንበል። ይችኛዋን የመሀለኛዋን ማለት ነው ይችኛዋን ነካ እናረጋታለን። በእጃችን ጫን ማድረግ ብቻ ነው። ጫን ስናደርገው እንደዚህ አይነት መስመር ይመጣል። ከዛ በኋላ ስፕሊት የምትላለች እዚህ ጋር እዚህ መጀመሪያዋ ላይ ይችኛዋ ማለት ነው። አሁን ይሄንን መቁረጥ ፈልጋለሁ። እችኛዋን ስፕሊት አሁን ያልኳችሁን እችኛዋን ስፕሊት እንጫናታለን ማለት ነው። ስንጫናት እንደዚህ መስመር ራሱ ይቆርጥልናል ማለት ነው። ከየት እስከየት? እስከዚህ ነው፣ እስከዚህ ነው፣ እስከዚህ ነው፣
አዎ እንደገና ደግመን ከዚህ አሁን ከቆረጥነው እስከዚህ ድረስ እንቆርጠዋለን። አሁንም ደግመን እንነካዋለን። አሁን በዚህ ጊዜ ስነካው እቺ መሀሏን ነው ማለት ነው እኛ ምንቆርጣት ማለት ነው። እንደዚህ መሀሏን ነካትና እዚህ ጋር ዲሌት የሚል አለ፣ እዚህ ጋር ደግሞ ዲሌት የሚል አለ። ይሄንን እንቆርጣለን ማንፈልገውን ማለት ነው። አትሊስት እየቆረጥን መጀመሪያ መቁረጡን እንለማመድ። መቁረጡን ከለመድን በኋላ ቀጥሎ ደግሞ ወዴት ነው የምንሄደው? እዛው እንገባና አሁን ለምሳሌ ስፕሊት አለ። ስፕሊት ያደረግነውን አሁን ተለማመድን አይደል? ስፕሊት ያደረግነውን ተለማመድን። ቀጥሎ ደግሞ ምንድነው? ከዛ አኒሜሽን ማስገባት ስንፈልግ፣ ኢፌክቶችን መጠቀም ስንፈልግ፣ ኢፌክቶችን ለምሳሌ ስንመለከት እንደዚህ አይነት ኢፌክቶች ይመጡልናል ማለት ነው። ምንፈልገው እንደዚህ ላይቶች ስንፈልጋቸው እነዚህን እንጠቀማለን ማለት ነው። ስለዚህ እንመለስና አሁን ዛሬ በደንብ የተመለከትነው ምንድነው? ቪዲዮዎችን ከሌላ ቦታ አምጥተን ወይም ከጋላሪ ላይ ወደዚህ መጫን ነው ዛሬ የተመለከትነው። አድማጭ ተመልካቾቻችን እንግዲህ ቀጣዩን ነገ እንመለከታለን። እንደዚህ እያልን እያንዳንዱን በተወሰነ መልኩ እንማራለን። ስለነበረን ጊዜ በጣም አመሰግናለሁ። ይህንን ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ